ተአምረኛዋ ጀልባ አንድ ኤቲስት አንድ ሀገር ሙስሊም ሊቃውንቶችን ሰብስቦ ለክርክር ጋበዘ። እነሱም ከውስጣቸው በጣም ብልህና አዋቂ የሆነውን ሸህ መርጠው ቀጠሮ ያዙ። የቀጠሮ ሰዓት ደረሰ። ሁሉም ሰው በቦታቸው ተገኝተው የሸሁን መምጣት መጠባበቅ ጀመረ። እሱ ግን ዘገየ። ኤቲስቱም ለተሰበሰቡ ሰዎች ሊቃችሁ ፈርቶ ፈርጥቷል፣ ምክንያቱም እኔ እንደማሸንፈውና ይህ ዓለም ፈጣሪ እንደሌላት እንደማረጋግጥላችሁ ስለሚያውቅ ነው እያለ መፎከር ጀመረ። እየተናገረ ያለ ሼሁ ደረሰና ስለ ዘገየ ይቅርታ ጠየቀ። በመቀጠልም እንዲህ አለ: ወደዚህ እየመጣሁ ሳለሁ ወንዙን የሚሻገርበት ጀልባ አጣሁ። በባህር ዳርቻው ላይ ስጠባበቅ በድንገት የእንጨት ጣውላዎች በወንዙ ላይ ታዩ። ከዚያም በፍጥነትና በስርዓት እርስ በርሳቸው ተገጣጥመው ጀልባ ሆኑ። ጀልባውም ወደ እኔ ቀረበች፣ ተሳፍሬያትም ወደ እናንተ መጣሁ በማለት አስገራሚ ነገር ይናገራል። ያን ኤቲስቱ ብድግ ብሎ ይህ ሰውማ እብድ ነው፣ እንዴት እንጨት ያለ ሰሪ በራሱ ተገጣጥሞ ጀልባ ይሆናል? እንዴትስ ያለ ነጂ በራሱ ይንቀሳቀሳል? ብሎ ለመሳለቅ ሞከረ። ያኔ ሼኹ ፈገግ ብለው ታዲያ አንተ ይህ ግዙፍና ድንቅ ዓለም ያለ ፈጣሪ ተገኘ ስትል ስለ ራስህ ምን ትላለህ? አሉት።